ከዚህ ውጪ ብዙውን ጊዜ ተቀምጬ የማሳልፍባት ዊልቸሬን እንደ ሚዛን ጨዋታ ወደፊት ወደ ኋላ ያረኩ አንቀሳቅሳታለሁ። ለነገሩ ዊልቸሬ ለኔ መቀመጫዬ ብቻ አይደለችም፣ እግሮቼም ጭምር እንጂ። ዛሬ ከሚያምረው የጧት ፀሐይ ጋር ደስ የሚል ነፋሻማ አየር አለ። ቢሆንም እንደ ወትሮ ብዙም ቁብ አልሰጠኝም፣ ይልቁን ሐሳብ ጥሎብኛል። አካለ ስጋዬን እዛው ትቶ ዓመታትን ከምንም ሳይቆጥር የሸፈተው መንፈሴ የኋሊት ተጉዞ ከዘመናት ማህደር መሃል አንድ መዝገብ አወጣ። ከዓመታት በፊት የተፈጸመው የኔና የአብራደግ ጓደኞቼ ቀፋፊ ታሪክ አስታውሳለሁ። ቀኑ ልክ እንደ ዛሬው ቅዳሜ ነበር። ቅዳሜ በብዙሃን ወጣቶች ዘንድ ልዩ ቦታ ያለው ቀን ነው። ገና ከመኝታዬ ሳልነቃ ነበር ሄራን ደውላ የቀሰቀሰችኝ። ሄራን የኔ የረምላና የሁስኒያ ምርጥ ጓደኛችን ናት። ሁላችንም የ12ኛ ክፍል ተማሪዎች ነን። ሄራን ጓደኝነቷ ለሁላችንም ቢሆንም የበለጠ ግን ከኔ ጋር ነው የምንግባባው። ታዲያ የቅርበታችን ረምላን አስደስታቸውም ቢሆንም ዝምታን መርጠዋል። ሄላው አልኳት በሻከረው እንቅልፍ ድምጼ። አንቺ ክልፋ እስካሁን ተኝቻለሁ እንዳትይኝ ብቻ። ሄሪ ታድርሽ ባይተነሽ አረፍዷል እኮ። እኔም ካልጋዬ የወረድኩ ምን ነው ሄሮ በጧት ሰላም አይደለም እንዴ? አረ ሰላም ነው። ዛሬ የሚገርም የቀውጤና ፓርቲ ነሳሚ ቤት ተዘጋጅቷል። እንሄዳለን። እሺ ለነረምለም ንገሪያቸው። እንዴ ሄሮ እኔ ምን ብዬ ልቤት ላስፈቅድ ነው? አንቺ ደግሞ ምክንያት ይጣፋል። የሆነ ነገር ፍጠሪያ። በቃ አላደል የጓደኛዬ እህት ታማ አግብታ ሞታ ካፏ ነጠቋት። አረ ይቅር ይበልሽ ሄሮ። ሞታ እባክሽ አታካብድሽ። አንድም ብለሽ አስፈቅደሽ ነይ እንዳትረሽ። ሻርፕ 10 ሰዓት እኔ ቤት እንገናኝ። ተጣልፋ ስልኩን ዘጋችሁ። እኔም ለለምላ ደውዬ ነገርኳት። ለሁስኒያ እንድትነግራትም አሳሰብኳት። እንዳይቀር ይመስል በሚገርም ጥድፊያ ሱቢ በዛ ሰዓት ሰግጄ እንደተለመደው ማየን ለማገዝ ወደ ማጀት ገባው። እየሰራው ግን የማስበው ማየን እንዴት ብዬ እንደማስፈቅዳት ነበር። እማ ነገርኮ የሄራን እህት ታገባለች እና የማየ ኮስተር ያለ ጥያቄ ነበር። እናማ ሄደን ስራ እንድናግዛት ትፈልጋለች ማለቴ ከነረምላ ጋር። አሁን የሚሰራ ጠፍቶ ነው እናንተ የምታግዟት? ማየ ደግሞ አላደል ሄራንኛ ጋር የሆነ ነገር ሲኖር መታታገዘን የለም። የነሱ ጋር ሲኖር ብቀር ምን ይባላል? አይኗን እያየኝ ነበር። ለመሆኑ ስንት ሰዓት ነው የምትሄዱት አለች ማየ። 10 እንሄዳለን፣ መግሪብ ሳይደርስ እንመለሳለን። እንዳታመሹ ብላ ካጠገቤ ተነስታ ሄደች። ቅር እንዳላት ያስታውቃል። ቢሆንም እኔም ደስ ብሎኛል። ሰዓቱ ደርሶ ረምላ መታ አብረን ከቤት ወጣን። ሁስኒያ እንዳልተፈቀደላትና እሷም እንደደበራት ረምላ ነገረችኝ። እኔና ረምላ ጅልባም ነው የምንለብሰው። ታዲያ በዚህ ቤተሰቦቻችን በጣም ደስተኞች ናቸው። ያየን ሙስሊም ሁሉ ማሻአላ ሳይለን የሚያልፍ አይመስለኝም። ታዲያ ምን ያደርጋል? ውስጡ ለቄስ የሚለው ተረትኛ ላይ ከሰራ ሰንበትበት ብሏል። የሆነ ሆኖ ከነሄራን ቤት ደርሰን ለዳኒ ደወልንለት። ታዲያ ዳኒ እኔን ለማግኘት የማይፈነቅለው ድንጋይ የለም። ብዙ ሴቶች ቢወዱትም እሱ ግን እነሱን ትቶ እኔን ማባበሉን ተያይዞታል። ዳኒ መጥቶ ከተባለ ቦታ ወሰደን። እኔና ረምላ ከመግባታችን በፊት ጅልባባችንን አውልቀን ለዳንስ የሚመቸንን ልብስ አስተካክለን ሜካፑን ፊታችን ላይ ደፍተን ከተባለው ቦታ ገባን። ማብራቱ፣ ሙዚቃው፣ የሰው ጫጫታ የሚገርም ነበር። እንደምንም ተቀላቀልን። እኔና ረምላ ፓርቲ የምንገባው ለመጠጣት አይደለም፣ ይልቅ ዳንስ በጣም ስለምንወድ ነው። በዛ መሃል ነበር የምጠጣውን የቆርቆሮ መጠጥ አስቀምጬ ወደ መጸዳጃ ቤት ሄድኩት። ተመልሼም ያስቀመጥኩትን የቆርቆሮ መጠጣት ጀመርኩ። ጥሩ ስሜት ግን የተሰማኝ አልነበረም። ለካስ ዳኒ ያልሆነ ነገር ቀላቅሎበት ነበር። ቀስ እያልኩ አቅሌን ሳትኩ። መሳቅ፣ መጮህ። ረምላ በጣም ተጨንቃለች። በዛ ላይ ሰዓቱ እየሄደ ነው። እኔ ግን ነገር አለሙ ጠፍቶብኛል።
ኢራን የምትሄድበት ስለነበራት እኛን ዳኒ እንዲያደርሰን ነግራን ወጣች። ከምሽቱ 3 ሰዓት ሆነ። ረምላ ከኋላ እኔ ደግሞ ገቢና ውስጥ ከዳኒ ጎን ዳኒ መኪና ውስጥ ገባን። ዳኒ መሪውን በእጁ ቢይዘውም ፊቱ ግን ወደ እኔ ነበር። ከፊት የሚመጣውን ማንኛውንም ነገር እየተመለከተ አልነበረም። እኔም ራሴን ስቼ ስለነበር እየሳኩና እየተላፋሁት ነበር። ታዲያ በዛ መሃል ነበር ያላሰብነው ነገር የተፈጠረው። በመጨረሻው ሰዓት ሲቲ የሚል የመኪና ድምጽ መስማቴን አስታውሳለሁ። ከዛ ግን ምን እንደሆነ አላውቅም። ሰኞ ጠዋት ራሴን ሐኪም ቤት ነበር ያገኘሁት። ስነቃ አባዬ የኔን መንቃት ቆሞ ይጠባበቅ ነበር። ረምላ ከተኛውበት አልጋ ጫፍ ላይ ተደፍታ ታለቅሳለች። እናቴም ከታች ጥግ ቆማለች። መንቃቴን ሲያውቁ ተሯሩጠው ዶክተር ጠሩ። ዶክተር መጥቶ አየኝ። እኔ ግን የሆነው ምንም አልገባኝም። ከትንሽ ቆይታዎች በኋላ ረምላ የሆነውን ሁሉ አስረዳች። እምለው ጠፋኝ። የሆነው ሁሉ በህልሜ መሰለኝ። የሚገርመው ግን ረምላ ከፊቷ መጫጫር በስተቀር ሁሉ ነገሯ ሰላም ነበር። ዳኒም እጁ ብቻ እንደተሰበረ ነገረች። እኔ ግን ዳግም ቆሜ መሄድ እንደማልችል ዶክተሮቹ ነገሩኝ። ከወገቤ በታች ፓራላይዝድ ሆኜ ነበር። ከብዙ ድካምና ልፋት በኋላ ለዊልቸር በቃሁ። እናም ወደ ቤት ተመለስኩ። በዛም ምክንያት ትምህርቴን አቋረጥኩ። ውጭ ያለው ነገር ሁሉ አበቃለት። ህይወት እለት ከእለት ቤት ውስጥ ሆነ። ታዲያ የሆነውን ሁሉ አምኖ መቀበል አቅቶኝ አይምሮዬን መቀየር ጀመረ። ይጨንቀኛል። ያልሆነ አይነት ስሜት ይሰማኛል። ይህን የተመለከቱ አባቴ ቢጨንቀው የጓደኞቼን ቤተሰቦች አናግሮ እስቷስ ተቀጥሮልን ከ10 ሰዓት ከመግሪብ ድረስ እኛ ጋር እንድንቀራ ተደረገ። ያኔ ትንሽ የተሻሻሉ ነገሮች መጡ። ከዛ ግን እነሱም ባይኖሩ ቁርአንን የዘወትር ጓደኛ ያደረኩት። ያለኝ አማራጭ እሱ ብቻ ነበር። አላህ እኮ ሁሉ ጊዜ አንድ ነገር የሚያመጣው ወደሱ እንድንጠጋ ሲፈልግ ነው። በቃ ስራዬ ቁጭ ብሎ እሱን መገዛት ብቻ ሆነ። ሙሉ አካል ያለኝ ሰዓቱን ጠብቄ የማልሰግደውን ሰላት በተቀመጥኩበት ሱናም ጨምሬ ይሰግዳለሁ። አልহামዱሊላህ። የሆነው ሁሉ አያሳዝነኝም ወይም አላህን ማማረር አልፈልግም። ምክንያቱም ዛሬ እኔ እየኖርኩ ያለሁት እንደ ስራ አይደለም እንደ አላህ ምህረት እንጂ። አልহামዱሊላህ። ቤተሰቦቼ የኔ ጅልባ መልበስ አዘናግቷቸው እንዳልተቆጣጠሩኝ አልቀው ራሳቸውን በጥፋተኝነት ስሜት ያሉ፣ ሌሎች ደግሞ ሄራንን እሷንሽ ለዚያ ያበቃቻት በሚል ይኮንኗታል። እኔ ግን ማንንም ጥፋተኛ አላደርግም። ለዚህ ሁሉ ጥፋት ተጠያቂ እኔና እኔ ብቻ ነን። ማናችንንም ህይወት መምራት ያለብን ራሳችን ነን። ከፈጣሪ በታች የራሳችን ህይወት ደራሲ እኛ ነን ብዬ አምናለሁ። አላህ የሰጠንን ጥሩ ህይወት፣ ጥሩ ወጣትነት፣ ጥሩ መስመር ካላስያዝነው በስተቀር መጨረሻው ያማረ አይሆንም። ይሄን ደግሞ ቀድመን መረዳትና ማሰብ መቻል አለብን። እኛ ላይ በሚደርስ ነገር ማንም ተጠያቂ ሊሆን አይችልም። ብቻ አልহামዱሊላህ የሆነ ሁሉ አለፈ። ይህ ሁሉ ከሆነ ታዲያ 5 ዓመታት ተቆጠሩ። ረምላ ትምህርቷን ጨርሳ ተመርቃለች። በህክምናው ሙያም እየሰራች ነው። ሁስኒያም ትምህርቷን ጨርሳ በሙያ በሰራም አክታ ከጥቂት ጊዜያቶች በኋላ የልጅ እናት ልትሆን ነው። እጆቼን አንስቼ ያ ረህማን የምልህ ሰግጄ የምማጸንህ አበርታኝ በጽናት ነፍሴን አስፍተህ። አልহামዱሊላህ የኔም ህይወት ቤት ውስጥ 5 ዓመታትን ሙሉ ቀጥሏል። ቤተሰቦቼን መጦር ባለብኝ ሰዓት እኔ በእነሱ እጦራለሁ። ቢሆንም አላማረረውም። እስኪ በዛ ሁኔታ ውስጥ ሆኜ ወደ ሀይራ ሄጄ ቢሆንስ? አላህ እኮ ምንም ነገር የሚያመጣው ሊያስተምረን ነው።
ለዚህም ነው በህይወት አቆይቶ የተውባን ጊዜ ሰጠኝ። አልহামዱሊላህ ግን አንድ ነገር ያሳዝነኛል በእኔ ህይወት ውስጥ አሁን እኔ ባለፍኩበት ህይወት ውስጥ አሁን ያያለፉ ያሉ ወጣቶች እንዳሉ ይሰማኛል። ያ ረቢ እነሱን ታደጋቸው። ሌላ ምን ማለት እችላለሁ? እኔን ሰዎች ሲመክሩኝ አልሰማም ነበርና ተነስቼ እንኳን ለምከራቸው ብል አልችልም። እኔ ግን ሁሌ በዱዓ አስባቸዋለሁ። በእኔ ደረሰ ሁሉ ምን ላይ እንዳይደርስመኝ ባላለው ከአዲሱ ገበያ ፍቅርተ ከአዲሱ ገበያ እንዴት ነው? አሪፍ ነው። ጥሩ ነው። እሁድ እያሳለፍሽ ነው ከኛ ጋር ነው? አዎ ደስ ይላል። ምን አሳባለሽ ፍቅርተ? ያ ስለ ፍቅር ጉዳይ ያዳመጥኩኝ ነው። ጥሩ ነው እና ትንሽ ማካፈል ነበር። መልካም ቀጥይሽ። 95 ዓመተ ምህረት ነው 9ኛ ክፍል ተማሪ ሆኜ ነበር ጉዳዩ የነበረው። እሺ እና ከባድ ነበር በጣም እጅግ ከባድ ብዙ ፈተናዎች ነበር ያሳለፍኩት። የሚገርምሽ ነገር መማረው ትምህርት ሁሉ ለሱ እስከሚመስለኝ ድረስ ከኋላ ነበር የሚቀመጠው አጋጣሚ ከፊት ነበርኩት እና አንዳንድ ጊዜ እንደዚህ ትምህርት ምናምን ላይ ትንሽ ፈጣን ያልኩ ነኝ ጥያቄዎች ምናምን መልሳለሁ እና ቶሎ የሆነ ጥያቄ መልሼ ዞር ብዬ እሱን ነበር ማየት ደስ ይለዋል አይለውም ነው አዎ በቃ እኔ ጋር ትኩረት አለው የለውም የሚለውን ነገር ማለት ነው እና ከትምህርት ቤት ሁሉ ካቀረጋ ተመኝሱ ካቀረጋ ትምህርት ቤት የሚገርምሽ ነገር እኔ በቃ ደብተሬ ተዘግቶ ምናምን ወደ ቤት መለሳለሁ ወይ ግቢ ተንቆራጥር ወይ ላይብረሪ ገባለሁ እንደዚህ በቃ ብዙ እሱን ካላየው በቃ መማር አይደለም ምግብ ሁሉ አይነት ነገር እንትንሽ ነገር የለም የሚዘጋ ነገር እና የዛን አይነት ነገር ማሳልፈው ያው 95 ላይ 9ን ተማርን 10ኛ ክፍል ላይ ግን ሁኔታዎች እንትናሉና ያው በአልፋቤት ስማችን ተለያየና በሰዓት እንይጣው ፈረቃ ሆነን ሙሉ ቀን ነበር ሙሉ ላይብረሪ ግማሽ ቀን ሆናለሁ ግማሽ ቀን እሱን ለማየት ክፍል ውስጥ በቃ ላይብረሪ ወጣና እሱን ተጠብቃለሁ ለማየት ጧት ማራለሁ ከሰዓት በኋላ ላይብረሪ ነኝ የዛን አይነት ሁኔታ አሳለፍን 10ኛ ክፍል እንደ 9ኛ ክፍል አልነበረም 9ኛ ክፍል እሱ አንድ ላይ በነበርበት ሰዓት በጣም ነበር እሱን ለማለት አይተኩረን ለመሳብ እሱን ለመሳብ በጣም ነበር የምሳተፈው ራሴን ነበር የምጠብቀው 10ኛ ክፍል ላይ ነገሮች ሁሉ ተቀያየሩ መጨረሻ ላይ ያው ውጤት ጥሩ አልነበረም ያው በዚህ መልኩ አለፈ የሚገርምሽ በአጋጣሚ እንደዚሁ ድንገት ለማጥናናት ከቀረበ ሰው ጋር ነበር ትዳር የመሰረትኩት አንድ ልጅ ወለድኩ ነብሰጡ ሆኜ ለክትትል ወደ ሆስፒታል በሚሄድበት ሰዓት አጋጣሚ ነው መንገድ ላይ ያየሁት ልነግርሽ አልችልም በቃ በእውነት ድንጋጤ በቃ በጣም ከባድ ስሜት ነበር የነበረው የዛን ሰዓት ራሱ ማለት ነው አልነገርኩትም ከዛ የመጨረሻ እይታዬ ያ ቀን ነበር ማለት ነው ያው እሱን ያየሁበት ቀን ያው ከዛ ወዲያ አልተያየንም ቢሆንም ከባድ እጅግ ከባድ ነበር ዛሬ ድረስ ከውስጥ ያለ አይደል ባየው ሁሉ ዛሬ ድረስ እኔ የማረሳው አይነት ሰው ነበር ያው እግዚአብሔር አልፈቀደም የአንድ ልጅ እናት ነኝ ያው በምን ሁኔታ ላይ እንዳለ አላውቅም ከዛ በኋላ ነገሮች በዚህ መልኩ አለቁ ማለት በጣም የሚገርም ታሪክ የዛሬ 18 አመት የሆነውን ታሪክ ነው ያጫወትሽን አድማጫችን በጣም ከባድ የሚገርም ግን ዛሬ ድረስ ነው የማስበው በቃ ምስሉ ውስጥ ያለ ሁኔታው ምተኛ ነው ብዙ እንደሚቀርበው ሰው የለም ቆንጆ እጅግ በጣም ቆንጆ ነው እና ከባድ ዛሬ ድረስ ምን አፍቀው ባየው ምን አፍቀው አይነት ሰው ነው መቼም የማረሳው በተለይ የክፍል ገጠመኝሽን በተለይ በነገርሽን ጊዜ ትንሽ አንቺ ከፊት ነው የነበርሽው እሱ ከኋላ እና ትንሽ የሆነ ያልተለመደ ነገር ነው ሰዎች በተለይ እንደዚህ ባይነ ፍቅር በነበሩበት በያዛቸው ገጠመኝ ያው የክፍል ተሳትፏቸው ይቀንሳል ያን ግን በተቃራኒ ስትነግሪኝ መልስ ላጥ አርገሽ እጅሽን አውጥተሽ ተመልሽና ከዛ ዞር ብለሽ ማየት ዞር ብለሽ ነበር ማየው በቃ ያኔ ሙሉ ሆኜ ለመታየት ፈልግ ነበር በተለይ በሱ አይን ማለት ነው ታያም ነው ያው ጥሩ ያደረገኝ ግን 10ኛ ክፍል እሱ በአልፋቤት ከተለያየን በኋላ ግን ያው እንደ ውጤት ከዚህ ሆነ በቃ እኔ ዘካት ነበር በጣም ከባድ 18 አመት ወደ ኋላ መለስንሽ ፍቅርታ አሁን ደግሞ አዲስ ህይወት ላይ ነው ያለሽው እንግዲህ ያጋጥማል ሁሉም ሰው ላይ ይኖራል
ለማንኛውም ስለደወልሽልን እጅግ አርገን እናመሰግናለን መልካም ቀን ይሁንልሽ እሺ ጤና ይስጥልኝ አብሮ ይስጥልን ማንም በል መሐሪ ነኝ ከቃሊቲ መሐሪ ከቃሊቲ ምን ሐሳብ አለህ መሐሪ ስለ ፍቅር ነው የአይን ፍቅር ያዘኝና ሰሞኑን ያዘ እስኪ ግንቦት ከገባ ነው ሰኔ ከጀመረ ግንቦት ከገባ ጀምሮ ነው ሰኔ ላይ ደግሞ ጭራሽ የሆነ ጨረሰ አንድ ጨመረ አይዞኝ እንግዲህ አይ በርታ መሐሪ እስኪ ንገረን ዝም ብዬ ባይኔ ነበር መወዳት ያው ብዙ ጊዜ ያታለው እና ለመንገር እየፈራውኝ አሁን ነግሬያታለሁ በቃ እሺ ምን አልክ እረፍት ተሰማ ስትነግራት ማለት ስለመጀመሪያ ዝም ብዬ ሰላም ማላትም ስለምፈራት በቃ እሷ ጋር ስለርስ በጣም ስለምፈራ አንገቴ እንደፈቸ ነበር ማልፋት ዝቅ አርጋው አንገቴን ከዛ አንድ ቀን እንደምንም በቃ ተደፋፈርኩና አንዴ ስልክሽን አበድሪኝ አልኳት እሺ ከዛ ስልክ የላትምና የጓደኛዋ ስልክ ነው የሰጠች ከዛ ጓደኛዋ ደግሞ የትምህርት ቤት ጓደኛዋ ናትና ምንም አታገጥ ትምህርት ቤት ስልክ ይዞ መሄድ ስለማይቻል ልታገናኘኝ አልቻለች ስንተኛ ክፍል ናት እኔ ስንተኛ ክፍል እንደሆነች ወደዛ ወደ ትምህርት ቤት አካባቢ በደንብ አላውቅም አይ ተጠንቀቃ እድሜ ከእድሜ በታች ከሆነ አደጋ ነው የቤተሰብ ህግ 19 እንኳን አትመስለኝም ከ18 አመት በታች የሆኑ ሴቶች ጋር አትመስለኝም አይ እሱን ነገር አጣራ ምክንያቱም ከባድ ነገር አለ እሺ ስለዚህ አጣራለሁ ለምን መሰለህ የቤተሰብ ህግ አለ እድሜያቸው ከዚህ ለአቅመ ሔዋን ያልደረሱ ሴቶች ጋር ወንዶችም ይሁኑ እንደዚህ ጾታዊ የፍቅር ግንኙነት አንደኛ ትምህርታቸውን ማሰናከል የለብህም ልክ ነው አሁን ለምን ስልክ የላትም ምናምን እንደዚህ ስትል ስልክ ነበራት ግን ተቀምጬ ነው ብላኛለችና ለምን እንደተቀማሽ በደንብ አልጠየቅኳትም መሐሪ ለማንኛውም ማጣራ ግን ያው እንዴት ነው አሁን ያለህበት ሁኔታ እሺ ከነገርካት በኋላ አሁን እንገናኛለን ግን ቤት ብዙም አይፈቷትም አያው አጥር ላይ ብቅ ብለህ ነው አጥርና በር ላይ ቁሜ ታገኘኛለሽ ተወጣ አንዴ በጧቱ መጣ ዛሬ ትለኛለች አንተ በቃ ካልጋ ከእንቅልፍ እንደነቃ በራቸው ጋር ነው የምትቆመው አዎ የሆነ ሰዓት ሲኖረኝ እዛ ጋር ሄጄ ቆማለሁ ከዛ እሷ ትመጣለች ስትወጣ አትፈራም ደግሞ እሷ ትንሽ እኔ ነኝ መፈራን እሷ አትፈራም ጭራሽ ለውጥ አለው ግን እንደው ስሜትህን ከነገርካት በኋላ እሷ ላይ የምታያቸው ለውጦች ምን ይመስላሉ አው እሷ ላይ ማያቸው ነገሮች ለኔም የሆነ ትንሽ ደስታ ይሰጡኛል የሆነ ረፍት ነገር ይሰጡኛል ፍላጎት ምናምን አሳየች ያ ማለት ነግሬያታለሁ እሺ ብላለች ግን አሁን ያለንበት መንገድ በቃ አለ አይደለ በጣም ተራርቀናል ስልኳን እናቷ ናት የምታነሳው እናቷ ስለምታነሳው ስልኳን አልደውልም ጭራሽ እኔ አው መሐሪ እንደዚህ አይነት ነገሮች ይኖራሉ ነገር ግን የሷንም ስሜት መጠበቅ የቤተሰብንም ፍላጎት መጠበቅ ክብር መጠበቅ ያስፈልጋል እንግዲህ ይቅናህ ነው የምንለው ስለ ፍቅር ግን እድሜዋን ግን አስብ እሺ አጣራ እድሜዋን አጠያይቅ በደንብ እሱን አጥና አለበለዛ አደጋለሁ እሺ መልካም ሄሎ ጤና ይስጥልን አብሮ ይስጥልን ማንን በላድማጫችን ደስታው አስናቀ በጣም የሚገርም ስም አለ አዎ እንግዲህ ደስ ይላል አዎ በጣም የልጅ ድምጽ ነው የሚሰማው አዎ የልጅ ድምጽ ነው እስኪ ትንሽ ስልኩ ድምጹ እየገባ እንዳይረብሽን ትንሽ ራቅ ብላ አውራን ኦኬ ያው እንግዲህ አይነ ፍቅር በጣም አደገኛ ፍቅር ነው እሺ እና ትምህርት ነው የተፋቀርነው ልጅቱ በርግጥ የሰፈረ ልጅ ነች እና አብረን እንማር ነበር ከ6ኛ ክፍል ነው ፍቅር ጀመርኩት ከሚገርም ደረጃ ያው እስከ አንደኛ ደረጃ ወጣ ነበር እዛ ጊዜ ስማር እና እሷ ስትመጣ ደስ ይለኛል በጣም ትምህርቱ ያካደኛ ያው ፍቅር ስለያዘኝ እሷ ፍቅር ግን ትምህርት ቤት ስትቀር ወጥቼ የምሄድበት ጊዜ አለ ምንም ትምህርት አይመስለኝም ከዛ ለቤተሰብ ተናገርኩ ቤተሰብ እንግዲህ ልጅ አጋው ምናምን ስል ያው ቤተሰብ ደግሞ ትምህርት ስለወደደ እንዴ አለ ከዛ ስንተኛ ክፍል ስልስል ደረስኩኝ ያው እንግዲህ እሷ በቃ ፍቅሩ ጠናብኝ እሷ ግን ፍቃደኛ ነበረች ቤተሰብ ግን እንዴ አለ
አሁን አንተ መጥተህ እሷን ካላገባች ሌላ ቦታ ወርኩኝ ወጣትነት ልጅቱ ያው እስካሁን ድረስ ከኔ ጋር አይደለችም ያው ሌላ ገባሁኝ እና ፍቅር በጣም መጥፎ ነው እስካሁን ድረስ ግን እወዳታለሁ እስካሁን ድረስ ማለት ያው ብዙ አሁን ባለቤት እየሰማች ነው ካገኘሽ አሁን እንግዲህ አንድ ወልጃለሁ ግን እንኳን በሷ ቀርቶ በልጄ አለውጣት አሁን ቢሆን በጣም እወዳታለሁ በጣም እንግዲህ ያው ከዚህ በፊትም በስልክ መስመር የገቡ የተለያዩ አድማጮቻችን ሌላ ህይወት ውስጥም ቢሆኑ የበፊቱን አንረሳውም ይላሉና እኛ ደግሞ ያው መቼም ያዙትን ደግሞ ጠበቅ አርገህ ያዝ ደስታው አሁን ልጅ ወልደሃል ልጅ አለ በቃ ያለፈው አልፏል ስለዚህ አሁን ያለህበትን ህይወት ደስተኛ ማድረግና አንተም ደስተኛ ለመሆን መሞከር ነው እንጂ አብሮ ያለውንም ስሜት ይጎዳል ደስታው እንግዲህ ስለደወልክልን እናመሰግናለን 6.3 በቀጥታ ወደናንተ እየተደመጠ የሚገኘው ስለ ፍቅር እንነጋገር የተሰኘው መሰናዳችን ነው አድማጮቻችን በ011567484 ላይ መስመር ላይ ነበረች አጋጣሚ ሆኖ ተቋረጠ ከሷ በፊት ኤርሚያስ የተባለ ከብስራተ ገብርኤል ደውል አድማጫችን ያጋጠመውን የፍቅር ጋር የተያዘ ጉዳይ አውርቶ ነበር እሱ ምንድን ያለን በጣም መወዳት ልጅ ነበረች በጣም በከፍተኛ ሁኔታ ወዳት ነበርና ግን አልነገርኳትም ባለመንገሬ ምክንያት እሷን አጣዋት ግን አሁን ያስኳት ጓደኛዬ ፍቅረኛ ያለኝ ያቺ ልጅ ትመስላለች እና አሁን ድረስ እሷን የሚመስል ሰው ሳይ ይደነግጣለሁ መሰላን እየፈለገ የደነገጠ ይገኛል ግን ተሳክቶልኝ እሷን የምትመስል ነች አሁን ያስኳት ጓደኛዬ ብሏል እንግዲህ በተለይ ካይን ፍቅር ጋር በተያዘ እንግዲህ የተለያዩ አድማጮች የህይወት ልምዳቸው እንደውም የሴቶችም የወንዶችም ቁጥር ተመጣጣኝ ተመጣጣኝ ነው ትግስትም ከሸዋሜዳ እንደዚሁ ነግራናለች መሰረት ከመርካቶ ደግሞ እንዴ መርካቶ ምን ፍቅር አለ እንዴ ሲል እንደውም በዛ ይብሳል አለች እኔ ሱቅ ውስጥ ነበር ምሸጠው አንድ ገዢ ወይ ደንበኛ የሆነ ተመላላሽ ነገር አበዛና ሰሞኑን ወደድኩት አለች ከሰሞኑ ደግሞ በስቷል እቺ ሰሞኑን ያለችው በጣም በዛ አብዛኛው ሰው ሰሞኑን ነው የጀመረኝ ይያለ ነው የአይን ፍቅር እንግዲህ ወቅቱ መጠናት አለበት ለባለሙያ እናስጠናለን ለማንኛውም ከመሸጋገሪያ በኋላ መልሰን እንገናኛለን